ሁላችንም በጋራ ከሚያግባቡ ከሚያስተሳስሩን ጥቂት ሰዎች አንዱ ነበረ ነፃነት። ብሶታችንን በሳቅ የሚነግርልን፣ ዝንፈታችንን በጨዋታ የሚያዜምልን ነው። ግን ደግሞ በእንባችንም ውስጥ በጦታችንም ውስጥ ሆነን ደጋግመን እናመሰግነዋለን አይደለም። በስራዎቹ ሁልጊዜ እናስታውሰዋለን። ለስራዎቹ ለሰጠን ነገር ለኪነ ጥበባዊ አበርክቶቱ ደግሞ ለአንድ ደቂቃ እስቲ እናጨብጭብ። በጣም እናመሰግናለን። ከልጅ እስከ አዋቂ ሁሉ በአንድነት ያዘነበት ሩህ፣ ለሰው አዛኝ፣ ለሰው ቀድሞ ደራሽ፣ ጎበዝ፣ ለስራው ታታሪ፣ ከምንም በላይ ደግሞ ለሰው ልጅ አብሮት ላለ ለማያውቀው ግንባር ቀደም ከፊት የሚሆን ጥሩ ሙያተኛ፣ ጥሩ ሰው ነበረ። ከዕለታት አንድ ቀን የሆነች ነገር አሳይቶ በዛው ጠፍቶ ያንን ስም ይዞ በየመንገዱ ሰላም በሉኝ የሚልም አለ። አንድ ነገር ይዞ መጮህ ጥሩ አይደለም። ልትይ የፈለግሽውን ስሜት ያውቀዋል። ማንንም ልትጎጂ አይደለም፣ ማንንም ልታስቀይሚ አይደለም። ግን ጨዋታ ያንን ይረዳል፣ በዛ ይዝናናል። አሁን እኮ ማስመጣት መከራ፣ አሁን እኮ የእግዚአብሔር ሰላምታ መስጠት ይጠመዘዛል በሚል እኮ ብዙ ነገር ትንታያለሽ። እና ወያ ጊዜ አሪፍ ነበር። ይሄ ጊዜ መነሻ ሰፈር ነው። ከቤት ይጀምራል። ከዛ ግቢ ውስጥ ነው። ከግቢ ማህበረሰቡ ጋር ትንጃለሽ፣ ጓደኛ ምናምን አለ። ትልቁና ዋናው ግን ትምህርት ቤት ነው። እስፔሻሊ የቋንቋ አስተማሪዎች። ከዛ ይሄው እናንተ ያላችሁበት ትምህርት ቤት ናቸው። ብዙዎቹ ወደሚፈልጉት ወይ ደግሞ መክሊቴ ብለው ወደሚያስቡት ነገር የሚወስዳቸው ሀገራችን ላይ ንጉሳችን ልመነ ታደሰ ምንም እንኳን ዛሬ ጊዜ ሁኔታው እንዲህ በየጎዳናው ላይ እናየው እንጂ እሱ እኮ የንጉሶች ንጉስ ልመነ ታደሰ የኔ የምን ጊዜ ሮል ሞዴል ነው። በነበረን ዝናና ክብር በወቅቱ በአምስቱ መውጫ በር ላይ መሬት ይኖረን ነበር። የሆነ ከተማ መሀል ላይ ይህንም የሀብቴ ፎቅ ይኖረን ነበር። በፍጹም ለዛ አልሰራን። የሰራ ነው ከቲቪ የምናገኛትን ገንዘብ እንዴት ከወር እስከ ወር እናብቃቃት። አይ አንዴም መመለስ ይቻላል፣ ችግር የለውም። ግን እኔ እንደ ፖለቲከኞቹ አልችልም። አንዴ ፀሐይ ያቆምኩሻል፣ ሰው ሁሉ ተገላመጠብሻል። ወይኔ እኔ እኮ እንደ ዳኒ ገንዘብ ቢኖረኝ ክትፎ ቤት እኮ ቀጥሬሽ ነበር። ክትፎ ቤት ቁጭ ብለሽ ወይኔ ተናገሪ እንጂ ፀሐይ የገተርኩሽ የሰው አይን በላሽ አይደል? እኔ እኮ እንደ ዳኒ ቤት ቢኖረኝ ኖሮ ቤት ሳሎን ቁጭ ብለሽ ነበር የምጠብቂኝ። ተናገሪ እንጂ ተናገሪ እንጂ ተናገሪ። ልናገር በጣም አንደርሬትድ ኮሜዲያን ነህ ብዬ ነው የማስበው። በጣም ማለት ነው። ምክንያቱም 70% 80% እዚህ ያለው ተማሪ የፍሬንድስ ፋን ነው። ለእኔ ያደግኩት ጎረቤታሞቹን ሳይ ነው። የመጀመሪያ ሲትኮም በጣም ነው አልወድም፣ እንግሊዝኛም አማርኛም። ግን የመጀመሪያ ሲትኮም ከልብ ያሳቀኝ ጎረቤታሞቹ። አሁን ላይ አማተሮች ተቆጣጥረውታል። አርቱ ፕሮፌሽናሊዝም ሙቷል። ኖት ኦንሊ አርት፣ ፖለቲክስ፣ ማንኛውም ነገር በለው በአማተሮች። እንደዚህ ጥያቄ ተጠይቄ አላውቅምና መድኃኒት ውጭ አሞኝ የሆነ ነገር በልቼ መንገድ ላይ ቁጭ ብዬ ስገላበጥ የሆነ ካሜራ ፈልጉ ይላል። የሆነማ ካሜራ ቦታማ እኔ መናገር አልችልም። ወደ ሐኪም ቤት እንዲወስዱ ላበላቦኛል። እና አንዳንድ ጊዜ ለመረዳት ትንሽ አስቸጋሪ። ያኔ እንግዲህ በቃ ሁሉም ነገር ቀልድ ስለሚመስለው ሰው ምንም ነገር ቢያጋጥምሽ የሆነ ነገር ካሜራ ፈልጉ የሆነ ቦታማ አለ ነው የሚሉት። በማህበራዊ ህይወትም ላይ ሀዘንም ቢመጣ
ሌሎች የእውነት ቁም ነገር ሆኖ የምትሳተፍበት ነገር ቢኖር እሱም ከባድ የሚያደርገው ዮሴፍ ቀብር ሄደን የምናውቃቸው ልጆች ናቸው። አባታቸው ሞቶ ቀብር ደርሰናል። እኔም ሀብቴም ደርሰናል። ዮሴፍ እና እንደዚህ አጣምረን ቆመናል እና ይሄ ቤተክርስቲያኑን የሚዞሩበት አላራ አስከሬን የሚዞርበት ጊዜ ተከትለው ነው የሚሄዱት። 3 ትማማቾች ናቸው እና ሬሳውን እየተከተሉ ነው እና እንደዚህ የዞር ከኋላ ነው አባዬ እያሉ አዩ። ወይኔ ደረጀና